ሰላም እንኳን ወደ ኢትዮ ዩሮፕ ፉድስ ቻናል በሰላም መጣችሁ። እዚህ ጋር እንደምትመለከቱት የውሃ ዳቦ ወይም ደግሞ ህብስት ልጋግር ነው። አንድ ሾርባ ማንኪያ እርሾ አድርጌያለሁ፣ ወይም ደረቁን እርሾ። አንድ ብርጭቆ የሻይ ብርጭቆ ወተት ለብ ያለ አድርጌያለሁ። አንድ የሾርባ ማንኪያ ስኳር፣ እኔ ያው ወደ አንድ ተኩል ይሆናል የጨመርኩት። ከዛ ቀላቅዬ ለ15 ደቂቃ አቆየሁትና ከዛን እዚህ ጋር እንደምታዩት ያው እንዲቀላቀልኩትና እኔ በፍላጎቴ ነው። አንድ የሻይ ማንኪያ ምንድነው ቀረፋ ዱቄቱን አደረኩበት ማለት ነው። ያኔ ለራሴ በፍላጎቴ ነው እንጂ አይደረግም ህብስት ላይ የሚደረገው በብዛት ምንድነው ጥቁር አዝሙድ እንደዛ ነገር ነው፣ ወይም ደግሞ የዳቦ መጋገሪያ ሊገባ ይችላል። እዚህ ጋር እንደምታዩት አንድ እንቁላል ለብቻ መትቼ ጨመርኩበት። ከዛ እንዲህ በደንብ አድርገን እንቀላቅለዋለን ማለት ነው። ከዛን 2 የሾርባ ማንኪያ የአትክልት ዘይት አደረኩበት። እዚህ ጋር የአትክልት ስል የሰላጣ ሳይሆን ያው የሚበስል ማለት ነው፣ ኦሊቭም ሊሆን ይችላል። በስተመጨረሻም ዱቄቱን እናደርጋለን ማለት ነው። እዚህ ጋር የተጠቀምኩት ዱቄት እኔ 750 ግራም ወይም ደግሞ ለ1 ኪሎ ሩብ ጉዳይ ማለት ነው። ቀስ እያልን በዚህ መልኩ እንጨምረዋለን። ዱቄቱን እንዳይጓጉልብን በደንብ የተወሰነ እንዲቀላቀል፣ እርሾም ቀሪውም ነገር በደንብ እንዲቀላቀልና ከዛ ስናቦካው ሁሉም ጋር እኩል ይዳረሳል ማለት ነው። በማሽንም መቀላቀል ይቻላል። ያው እኔ በእጄ ነው እየመታሁት ያለሁት። እዚህ ጋር እርሾ ወይም ደግሞ ቤኪንግ ፓውደር፣ ይሄ እርሾ ሳይሆን ቤኪንግ ፓውደር ነጩ ማለት ነው። አንድ ፓኬት ተጨመርኩበት። ወደ 11 ግራም ይሆናል ማለት ነው። 11 ግራም፣ አንዳንዱ ከዛም በላይ ያሉ 11 ግራም አካባቢ፣ ወይም ደግሞ አንድ የሾርባ ማንኪያ በደንብ ሞልቶ ማለት ነው። ኩፍ በደንብ እንዲል ያደርገዋል። ያኛውን እርሾ አላበዛበትም፣ ቃናውን የሆነ ለወጥ ቆምጠጥ ያለ እንዳያደርግብኝ ያን አነሳ አድርጌ ቤኪንግ ፓውደሩን እጨምራለሁ እንዲያግዘው ኩፍ እንዲል ማለት ነው። ከዛ የቀረውን ዱቄት ሙሉ ለሙሉ አድርጌ በእጄ ሽት አደረኩት ማለት ነው። በስተመጨረሻም ያው ላላ ያለ አርጋችሁ ነው የምታቦኩት። ትንሽዬ ዘይት ጓንት እንደዚህ እንደምታዩት አደረኩኝና ትንሽ ዘይት የሆነ ላዩ እንዳይዝ ስንሸፍነውም አይዝም፣ አሪፍ ሆኖ ኩፍ እንዲል ይሆናል ማለት ነው። ከዛን በዚህ በፕላስቲክ በደንብ እፍን አድርጎ ሽፍን፣ ወይም ደግሞ መክደኛም በመክደኛ ወይም በጨርቅ በደንብ ሽፍን ማድረግና ለ1-2 ሰዓት ያህል፣ ከዛም ትንሽ በላይ ቢሆን ችግር የለውም። ዋናው በደንብ ኩፍ ማለቱ ነው። ኩፍ እስኪል እንዲከድኖ ቀዝቃዛ ያልሆነ ቦታ ማስቀመጥ። አሁን ወደ ጋገራው እንሄዳለን ማለት ነው። ያው ሊጡ ቦክቶ ከጨረሰ በኋላ እዚህ ጋር እንደምታዩት ሰፋ ያለ ትልቅ ድስት አዘጋጀሁኝ እና ውስጡ የሚገባ እንደዚህ ክብ የሆነ እቃ፣ ወይ የኬክ ሊሆን ይችላል ወይ ሌላም ነገር ሊሆን ይችላል። ብቻ እንደዚህ ውስጡ ታስቀምጡታላችሁ ማለት ነው። ምክንያቱም ውሃው ከስር ነው የሚጨመረው። ከዛ በኋላ ውስጡ ውሃ እኔ 2 በሻይ ብርጭቆ 2 ጨመርኩበት ማለት ነው ለምጋግረው። አሁን እንደዚህ እንደምትመለከቱት እናደርጋለን ማለት ነው። ከዛ በኋላ እኔ ምን አደረኩኝ፣ ስቲኪኒ የሚመስሉ ረጃጅም ስጋ ተደርጎበት ወይ ፍራፍሬ የሚደረግበት አለ፣ እንደዚህ እንጨት ነገር፣ ወይም ደግሞ ራሳችሁ እንደዚህ የሚረበረብ ነገር ማማሰያዎችም ሊሆን ይችላል የሚሆን ከሆነ ለድስታችሁ ማለት ነው። በልኩ እንደዚህ እንደ ርብራብ ተጠቀምኩት ማለት ነው። ምክንያቱም እንዴት ነው ግማሹ ወደ ውስጥ ወደ ላይ እንዳይገባ ትንሽ ክፍተት ስላለው እንደምታዩት በዚህ መልኩ ደረደርኩት።
ከዛን ሊጣችሁን ግን ውጭ ላይ ጠፍጥፋችሁ በድስታችሁ አፍ ልክ በሚሆን ወይ ቅጠል የሚሆን ወይም ደግሞ ቤኪንግ ፔፐር የሚሆን ጠፍጥፋችሁ ማስገባት ይሻላል። እኔ ያው አጋጣሚ ሆኖ ሳላስበው ነው መሰለኝ ወረቀቱን ድስት ውስጥ አድርጌ ሊጡን ወደ ድስቱ ከተ ትንሽ አስቸግሮኝ ነበር። ልክ እዚህ ጋር እንደምታዩት ማለት ነው። እና ውጭ ላይ ጠፍጠፍ አድርጎ ማስገባቱ ይሻላል ለማለት ነው። በዚህ መልኩ እንከተዋለን። ከዛ በኋላ መካከለኛ በሆነ እሳት ከ45 እስከ 50 ደቂቃ ድረስ ታበስሉታላችሁ ማለት ነው። በጣምም እሳቱ ሳይበዛበት በጣምም ሳያንስ በቃ መካከለኛ። ለምሳሌ እሳታችሁ የኤሌክትሪክ ሆኖ እስከ 9 ከሆነ 4 ተኩል 5 ላይ አድርጋችሁ ማለት ነው። ውሃው መንተክተክ ይጀምራል። ሸዋ ማለት ሲል ከጀመረበት ሰዓት ጀምሮ በደንብ ክድን ድስታችሁን ክድን። እኔ እዚህ ጋር ሰሊጥ ጨመርኩበት በነገራችን ላይ በመሃል አቋርጣችሁ ግዴታ አይደለም። እኔ ዝም ብዬ ነው የጨመርኩት። ከዛ ክድን እንዲል ታረጉትና ድስታችሁን ከዛ እስከ ከ45 እስከ 50 ደቂቃ ታበስሉታላችሁ ማለት ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። አመሰግናለሁ። ማዘጋጀውን ከወደዳችሁት ላይክ ማድረጋችሁን፣ ቤተሰብ መሆናችሁን አትርሱ። አስተያየታችሁንም እጠብቃለሁኝ። ይኸው አሁን ዳቦአችን ደርሷል ማለት ነው። ቆንጆ ሆኖ ጥፍፍ ያለ ዳቦ በደንብ በቃ ውስጡን በደንብ በስለዋል።